ሰው ቤት ነው ተቀጥረሽ ምሳሪው ለግዠሪ ሆኖ ብራንድ ቅባቶች ለመግዛት አቅም የለሽም ወይም አሰሪዎችሽ ከቤት እንድትወጪ አይፈቅዱልሽም አሁን ቀለል ያለ ቅባት አሳይሻለሁ የፀጉር እሱን እየተጠቀምሽ ፀጉርሽን ጉንጉን እየሰራሽ ጤናማ የሆነ ፀጉር ይኖራሻል ለመርዘም ብቻ ሳይሆን ጤናማ የሆነ ፀጉር ይዘሽ ወደ ሀገርሽ ትገቢያለሽ የራስሽን ጎጆ ትጀምሪያለሽ ኑሮሽን ትጀምሪያለሽ ከዛ ወደ ቤትሽ ስትመለሽ ያማረ ፀጉር ያማረ ቆዳ ይዘሽ ትሄጃለሽ በቀላሉ ቤት ውስጥ የሚሰራ አብረን እንስራው ሳህን ታዘጋጃለሽ የብርጭቆ ወይም ደግሞ እንደዚህ ብረት መሆን አለበት ሙቅ ውሃ ላይ ሲገባ የማይበላሽ እንደዚህ ታረጋለሽ ከዛ ይሄ ኦርጋኒክ የሆነ የናርጌ ዘይት ኮኮናት ኦይል ማለት ነው የኮኮናት ዘይት እንደዚህ ታረጋለሽ እሺ ትንሽዬ የተቆላ ቡና የወይራ ዘይት ኦሊቭ ኦይል ለምሳሌ ኮኮናት ከሌለሽ በወይራ ዘይት ብቻ መጠቀም ትቻለሽ የወይራ ዘይት ከሌለሽ በኮኮናት ብቻ መጠቀም ትቻለሽ እንደዚህ ተደባለቂያቸዋለሽ ሁለቱም ማለት ነው ሙቅ ውሃ ታዘጋጃለሽ እንደዚህ ታረጋለሽ ሙቅ ውሃ ከስር እንደዚህ የፈላ ውሃ ማለት ነው እጅሽን ቀስ አድርገሽ ከዛ ይሄኛውን ከላይ እንደዚህ ትጥጂዋለሽ ቀስ አድርጎ ቅልጥ እስከሚል ድረስ ከዛ ቀስ ያረግሽ ይሄንን ታማስያለሽ እስከሚዋሃድ ድረስ እንደዚህ ያረግሽ ታቀልጫለሽ ማለት ነው የቡናውና የኮኮናቱ ጠቅላላ እስከሚዋሃድ ድረስ ተቀለጠ በኋላ እንደዚህ ምታስቀምጭበት እቃ ላይ ትገለብጫለሽ እንደዚህ ማታይሻል እንደዚህ አርገሽ ትገለብጫለሽ ይሄው ቅባት ሰራን አሁን ይሄ ዘይት ሁለት አይነት አርገን መጠቀም እንችላለን በሳምንት አንዴ በላስቲክ ሸፈን አርገሽ በዛ አርገሽ እንደ ዘይት ትሪትመንት መጠቀም ትችላለሽ በየቀኑ ደግሞ ትንሽዬ ዘይት እጅሽ ላይ አድርገሽ ፀጉርሽ እንዳይደርቅ ማለት ነው ፀጉርሽ ላይ እንደዚህ እጅሽ ላይ እንደዚህ አርገሽ እንዳይደርቅ ማለት ነው ከዛ ፀጉርሽን እንደዚህ ታርሽዋለሽ ቆዳሽን ታርሽዋለሽ በሳምንት አንዴ ግን መታጠብ አለበት ምክንያቱም ቅባቱ እዛው ሲቆለል የቆዳሽ ወንፊት ይዘጋውና ፀጉርሽ አያድግም እንደዚህ የምታደርገው በየሳምንቱ ወይ በሁለት ሳምንቱ መታጠብ አለበት በየቀኑ ከሆነ እንደዚህ ትንሽዬ ዘይት አርገሽ እንደዚህ ተቀበል አሁን እኔን ሁለትዮሽ ሰራዋለሁ ማለት ነው ይሄ ምንም እሳት የለውም ታጥቦ ብቻ ማለት ነው ታጥበሽ አሲዘሽ ካደረቅሽው እንደዚህ ሆና ዘይት ትሪትመንት እያደረግሽ ብሉ ድራይ ወይ ማድረቂያ ሳይነካው ማለት ነው በናቹራል እንደዚህ ታደርገሽ አሁን እንደዚህ አርገሽ ሁለትዮሽ ሶስትትዮሽ አራትትዮሽ እንደሚመችሽ አርገሽ ትሰሪዋለሽ አሁን እኔ ሁለትዮሽ ሰራው እንደዚህ አርገሽ ሁለትዮሽ እንደሚመችሽ ትሰሪዋለሽ ከዛ እንደዚህ አየሽው እንደዚህ አርገሽ ተዘንጭበታለሽ ባይዘው ወይ ሁለትዮሽ በጣም ነው የምወደው እንደዚህ አርገን ትሰሪውና ከዛ ፊት ለፊት ያሉትን ይሄኛው እንደዚህ አርገሽ ተቀቢዋለሽ ቆዳሽን በቃ ብር የለኝም ምናምን እያልሽ አትጨናነቂ እንደዚህ ያረግሽ በቀለል ባሉ ምክንያት አርገሽ ቤትሽ ሆነሽ ሰውየት መሰሪም ሰውየት ማሰሪ እንደዚህ አርገን ራሳችን እንንከባከባለን ማለት ነው በጣም ነው የምወዳችሁ በጣም ነው ማከብራችሁ የተባረከ ምሽት ይሁንላችሁ ላሚጋሽ